ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ክፍሌ አለሙ ነኝ። በፓርቲ ኢኒሼቲቭ የተጀመሩ የልማት ስራዎችን አጠናክሮ ለማስቀጠል የባለድርሻ አካላት ሚና ከፍተኛ መሆኑ ተገለጸ። በከፋ ዞን ብልጽግና ፓርቲ በሁሉም መሰረታዊ አደረጃጀቶች የመጋቢታውያን የለውጥ ፍሬዎችና የነገ ተስፋዎች በሚል መሪ ቃል ውይይት ተካሂዷል። ዜናውን ያዘጋጀው ሳሙኤል ቆጭቶ ነው። ቤተልሔም ምሩ ታቀርበዋለች። ባለፉት 6 ዓመታት በብልጽግና ፓርቲ ቆራጥ አመራርነትና አሳታፊነት በሀገር ደረጃ በኢኮኖሚ፣ ማህበራዊ፣ ፖለቲካዊና ዲፕሎማሲያዊ ዘርፎች አመርቂ ውጤት የመመዝገቡ ምክንያት መጋቢት ወር ትልቅ አስተዋጽኦ እንዳበረከተ ይገለጻል። መጋቢት ወር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ለመምራት ቃለ መሃላ የፈጸሙበት ወር ከመሆኑን ባሻገር የታላቁ ህዳሴ ግድብ መሰረተ ድንጋይ የተቀመጠበት ወር በመሆኑ ትልቅ ቦታ ይሰጠዋል። ይህንን ወር መነሻ ያደረገ ውይይት በዞን ደረጃ በሁሉም መሰረታዊ ድርጅቶች የተከናወነ ሲሆን በመድረኩም ባለፉት ዓመታት የተከናወኑ የፓርቲ ተግባራቶችና የቀጣይ ትኩረት አቅጣጫዎች ላይ ያተኮረ ሰነድ በከፋ ዞን መንገድና ትራንስፖርት መምሪያ ኃላፊ አቶ ዘመደ አንዳርጌ ቀርቦ ሰፋ ያሉ ሀሳቦች ተነስተውበታል። አቶ ዘመደ ሰነድ ባቀረቡበት ወቅት እንደተናገሩት መንግስት ባለፉት ዓመታት ሀገራዊ ገዢ ትርክት በመገንባት በኢኮኖሚ፣ ማህበራዊ፣ ፖለቲካዊና ዲፕሎማሲያዊ ዘርፎች የተመዘገበውን ውጤት አስታውሰው የደቡብ ምዕራብ ኢትዮጵያ ህዝቦች የክልልነት ጥያቄ መልስ ማግኘቱ አመላካች ነው ብለዋል። በጉዳዩ ላይ ያነጋገርናቸው የውይይቱ ተሳታፊዎችና የዘርፉ ኃላፊዎች እንደ ሀገርም ሆነ እንደ አካባቢ የተከናወኑ ዋና ዋና ተግባራትን አንስተው ለዚህም የመጋቢት ወር ሚና ከፍተኛ እንደነበርም ተናግረዋል። ማይክሮ ኢኮኖሚ ለውጥ የተደረገበት እነዚህ በሙሉ የመጋቢታውያን ለውጦች ናቸው ብለን መውሰድ እንችላለን። ሌላው በማህበራዊ ለምሳሌ በማህበራዊ የተቋማ በትምህርት፣ በጤና፣ በሌሎችም ለውጥ ግንባታ ማለት የተቋማት ግንባታ ለውጥ ተደርጎ የትምህርት ጥራትን እንዴት ማረጋገጥ ይቻላል? በትክክል በእርግጥም በትምህርት ጥራትን ለማረጋገጥ የስርዓተ ትምህርት ለውጥ የተደረገበት ይህ አንዱ ውጤት ነው ብለን በማህበራዊ ዘርፍ እንወስዳለን። መጋቢት ማለት እንግዲህ ክቡር ጠቅላይ ሚኒስትራችን ኢትዮጵያን በምክር ቤት ያው ማላ ተቀብሎ መምራት የጀመሩበት ቀን እለት ነው ማለት ነው። 7ኛ ዓመት ነው። ከዛ ጋር ተያይዘው እንግዲህ መጋቢት ብዙ ነገር አለው ኢትዮጵያ ውስጥ የህዳሴ ግድባችን መሰረተ ድንጋይ ተቀመጠበት። እንግዲህ ከኢትዮጵያ ውስጥ የካቲትና መጋቢት ብዙ ታሪክ ያለባቸው ወራቶች ናቸውና ያ መነሻ ተደርጎ ነው ዛሬ የልማት የመልካም አስተዳደር ጉዳዮችና ኢትዮጵያ እየሄደችባቸው ያሉት ነገሮችን በሰነድ ደረጃ በሀገር አቀፍ ተዘጋጅቶ ውይይት እያደረግን ያለው እንደ አባል መጋቢት ጋር ተያይዞ አሁን ከሰነዱ እንደተረዳ ነው መጋቢት ለአገራችን ትልቅ የመነሻ ወይም መስፈንጠሪያ ተብሎ ከሚወሰዱት ወራት አንዱ ነው ብለን ነው የወሰድነው። ከዚህ ውስጥም አንደኛ የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ መጀመሪያ የሀገሪቱን ስልጣን በተረከቡበት ጊዜ ለሀገሪቱ ፓርላማ ፊት ቀርቦ ሀገሪቱን እንዴት መለወጥ እንደሚችሉ የራሳቸውን ስፕሪንግ ፖይንቶችን በማንሳት ለሀገሪቱ ቃል የገቡበት የመጀመሪያ ቀን በዚህ ወር ውስጥ ነው የተከናወነው ማለት ነው። ከዛ ውጪ ደግሞ በዓለም በአፍሪካ ደረጃም ተወዳዳሪነት ያለውና ትልቁ ግድብ የሀገሪቱ የህዳሴ ግድብ ህዝቡ በራሱ ገንዘብ፣ በራሱ እውቀት፣ በራሱ ሀብት የሰራበት ትልቁ ግድባችን የተበሰረበትም በዚህኛው ወር እንደሆነ ከሰነዱ የተረዳነው ነገር አለ ማለት ነው። ስለዚህ ይሄ መጋቢት ወር ለሀገራችን ትልቅ በርካታ የሆኑ መሰረተ ልማት ስራዎች የተሰሩበት እና የተበሰሩበት ቀን ነው። በርካታ ውጤቶችም ያየንበትና ለውጦችንም ያየንበት የመነሻ ቃል የተገባበት ወር መሆኑን በዚህ ሰነድ ላይ የተረዳንበት አግባብ ነው ያለው። መጋቢታውያን ማለት በመጋቢት ወር ለውጡ መንግስት ክቡር ጠቅላይ ሚኒስትራችን በፓርላማ ቀርቦ ቃለ መሃላ ከፈጸሙ በኋላ ብዙ ለውጦች ተደርጓሉ። በዛ ለውጥ ብዙ ውጤቶች መጥተዋል። በኢኮኖሚ፣ በማህበራዊ፣ በፖለቲካ መጥተዋል። እንውሰድና አሁን በኢኮኖሚ ቡሳ ኢኮኖሚ የሚባል ቤት ግብርና መር ነው፣ ጥሩ ነው። እሱ ግብርና መር ነው፣ ወደ ጎን የተተወ ነገር የለም። በተጨማሪ ቡሳ ኢኮኖሚ የሚባል ለምሳሌ ቱሪዝም፣ ኢንዱስትሪ፣ ማኑፋክቸሪንግ እነዚህ ቡዛ ኢኮኖሚን እንደ አገር
የሚያመነጩ ናቸው። ተሳታፊዎቹ ለቀጣይ የተቀመጡ ትኩረት አቅጣጫዎችን አብራርተው የስራውን እንቅስቃሴ ውጤታማ ለማድረግ የሁሉም ባለድርሻ አካላት ሚና ከፍተኛ መሆኑን ተናግረዋል። የተመዘገበውን ለውጥ ለማስቀጠል ከዛ በላይም ደግሞ ለማስመዘገብ አባሉ በአንድነት የሚታገልበት ምህዳር ተፈጥሯል ብለን መውሰድ እንችላለን። አባሉ አሁን የመጡ ለውጦችን መጠበቅ፣ ዋናው ለውጦችን መጠበቅ፣ ቀጣይ ተጨማሪ ተደማሪ የሆኑ ውጤት ለውጥ እንዲመጣ የበኩሉን ድርሻ መወጣት አለ። ማንንም መጠበቅ የለበትም። እንደ ሀገር ለውጥ ላይ ነን። እንግዲህ ችግር አለ። በችግር መሀል የሚመጡ ለውጦች አሉ። ስለዚህ ይህን ለውጥ ለማስቀጠል እያንዳንዱ ማህበረሰብ ከዚህ የብልጽግና ፓርቲ ጎን በመሆን ለውጡን ማስቀጠል የሚችልበትን ነገር በጋራ እንሰራለን። ህብረተሰባችን በለውጡ ማግስት ያያቸውን ለውጦች መነሻ በማድረግ ከመንግስታችን ጎን በመሆን የአካባቢን ለውጥ ለማምጣት የራሱን አሻራ እያሳረፈ የመጣበትን ሁኔታዎችን አሁንም አስቀጥሎ ይሄ ለውጥ ቀጣይነት እንዲኖር በጋራ መስራት አለብን። ሁሉም ሰው ከምሁራን ጀምሮ አርሶ አደሩም አርብቶ አደሩም ሁሉም ተቀናይቶ በየቦታው በየመስኩ የሚሳተፍበት ቦታ ላይ ውጤታማ የሚሆንበትን አግባብና መነሻ በመያዝ ወደ ስራ መግባት አለበት። በተመሳሳይ ዜና ብልጽግና ፓርቲ በመሪነት በቆየባቸው ዓመታት ውስጥ በብዙ ተግዳሮቶች መሃል በመሆን ውጤት ማስመዝገብ መቻሉን የጊምቦ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ገለጸ። የመጋቢታውያን የለውጥ ፍሬዎች የነገ ተስፋዎች በሚል መሪ ቃል በወረዳው የሚገኙ የብልጽግና ፓርቲ አባላት ውይይት አካሂደዋል። ከወረዳው የመንግስት ኮሚኒኬሽን የተገኘውን ዘገባ ጽዮን ታደለ ታቀርበዋለች። የመጋቢታውያን የለውጥ ፍሬዎች የነገ ተስፋዎች በሚል መሪ ቃል በጊምቦ ወረዳ በሚገኙ የብልጽግና ፓርቲ ፐብሊክ ግንባር አስተዳደር ዘርፍ ኢኮኖሚያዊ ዘርፍና ማህበራዊ ዘርፍ ህብረት አባላት ውይይት ነው የተካሄደው። ብልጽግና ፓርቲ በቆይታው በብዙ ተግዳሮቶች መሃል በመሆን የተሻለ ውጤት ማስመዝገብ መቻሉን የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ጌታቸው ገልጸዋል። እንደ ሀገር የኮቪድ ወረርሽኝ በተለያዩ አካባቢዎች በሚነሱ ግጭቶችና መሰል ተግዳሮቶችን በመሻገር የተሻለ ውጤት ማስመዝገብ መቻሉን በመጠቆም ለዚህ ተግባር ቀጣይነት የአባላት ሚናና ኃላፊነት የጎላ መሆኑን ተናግረዋል። ፓርቲው በቆየባቸው ዓመታት ውስጥ በውጭ ጉዳይ ግንኙነት ሀገራዊና የዜጎችን ክብር ታሳቢ ያደረገ የዲፕሎማሲ ስራዎች ተሰርተዋል ሲሉ አቶ አጥናፉ ጌታቸው ገልጸዋል። ቀደም ሲል ከነበሩ ስርዓቶች ጥንካሬዎችን ማስቀጠልና ጉድለቶችን በማረም ሪፎርም ላይ መሰረት ያደረገ ፓርቲ መሆኑን ገልጸው በቆየባቸው ጊዜያቶች በተለያዩ ችግሮች መካከል ሆኖ በርካታ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጥያቄዎችን እየፈታ መምጣቱን በቀረበው ሰነድ ተጠቁሟል። በቀደሙት ስርዓቶች የተጀመረው ታላቁ የህዳሴ ግድብ ስራ ፓርቲው በመራበት ወቅት ውጤታማ መሆን ችሏል ሲሉ የውይይቱ ተሳታፊዎች ገልጸው ሀገራችን የቀደምት ስልጣኔ ባለቤት መሆኗን ለማረጋገጥ ጉልህ ሚና አለው ብለዋል። ብሔራዊነት፣ ህብረ ብሔራዊነትና ወንድማማችነት ላይ ትኩረት ያደረገ ገዢ ትርክት መገንባት በቀጣይ ጊዜያት ትኩረት ከሚሰጥባቸው መካከል ዋናው ነው ብለዋል። የጸጥታ ሁኔታን በማስጠበቅ የፓርቲውን ኢኒሼቲቮች ተግባራዊ በማድረግ የተጀመሩ የልማት ስራዎችን ተግባራዊ ማድረግ እንደሚያስፈልግም ጠቁመዋል። በሃይማኖት ተቋማት መካከል እርስ በርስ የመተሳሰብ የመረዳዳትና የመጠያየቅ ባህል ማጎልበት አብሮነትን ለማጠናከር ወሳኝ መሆኑ ተገለጸ። የከፋ ዞን አስተዳደር ከከፋ ዞን ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ መምሪያ ጋር በመተባበር በቦንጋ ከተማ ለሚገኙ የእስልምና እምነት ተከታዮች ጋር የፈጥር ፕሮግራም አካሂደዋል። መረጃው የከፋ ዞን የመንግስት ኮሚኒኬሽን ነው። ምህረት ማሞት አቅርበዋለች። የፈጥር ፕሮግራሙን የከተማ አስተዳደር ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ ጽሕፈት ቤት ያስተባበረ ሲሆን የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ በፕሮግራሙ ተገኝተው መልእክት አስተላልፈዋል። የፈጥር ፕሮግራም በዚህ መልክ ለማካሄድ የተፈለገበት ዋና ዓላማም የአብሮነትና የአንድነት እሴቶቻችን አጠናክሮ ለማስቀጠል መሆኑን ተናግረዋል። የመጠያየቅ ባህላችን የጋራ መስተጋብሮቻችን ለማዳበር የእርስ በርስ የመጠያየቅ ባህላችንና የጋራ መግባባቶችን ለማዳበር እርስ በርስ የመጠያየቅ ወጋችንን ማሳደግ አለብን ያሉ አቶ አስማማውም
የቀድሞ አባቶችና እናቶቻችን ያስተማሩንም ይህንን ባህል ነው ሲሉም ተናግሯል። የፈጥር መርሃ ግብሩ በቦንጋ ከተማ በሚገኘው ዋናና ሸታ መስጂድ የተካሄደ ሲሆን በሸታ ብቻ በከተማ አስተዳደሩ በተደረገው ከ105 ሺህ ብር በላይ ወጪ 150 የሚጠጋ የእምነት ተከታዮችን ተሳታፊ አድርጓልም ብሏል። ለተደረገው የፈጥር ፕሮግራም ምስጋናቸውን ያቀረቡት የእምነቱ ተከታዮችና መሪዎች ለረጅም ጊዜ ተቋርጦ የቆየው ተግባር በዚህ መንግስት መጀመሩን ያስደስታቸው መሆኑንም ተናግሯል። በማከለም በሃይማኖት መካከል አንድነትና መልካም ግንኙነት ለመፍጠር የመሰል ኩነቶች ድርሻቸው እየጎላ ነው በማለት በድጋሚም ለከተማ አስተዳደርና ላስተባበሩት ባለድርሻ አካላት ምስጋናቸውን አቅርበዋል። በመርሃ ግብሩ የቦንጋ ከተማ አስተዳደር አቶ አስማማው አደመም፣ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ስዩም ወልደ ሚካኤልና የከተማ አስተዳደር ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ እህት አለም ከበደ ተገኝቷል። የቦንጋ ትምህርት ኮሌጅ በካፈቾዎች ባህል ታሪክና ቅርስ ጥናት ዙሪያ ትኩረት ሰጥቶ እየሰራ መሆኑን አስታወቀ። ዘገባው የባልደረባችን ሀብታም ወልደ ስላሴ ነው። ተከታትለን እንመለስ። እዚህ አካባቢ ሲመጣ ከፋ በታሪክ በሚያምር ባህልም የታወቀ ነው። በዓለም አቀፍ ደረጃ የታወቀ ነው። አካባቢያችን ለዓለም ቡና ያበረከተ አካባቢ ነው። ቡና የተገኘበት አካባቢ ነው። ይህንን አካባቢ ከስም ባለፈ ማለት የቡና መገኛ ማንከራ ከማለት ባለፈ በቡና ስራዎች ላይ ሁላችንም መስራት አለብን ብዬ አስባለሁ። እኔንም ጭምር በቡና ስራ ውጤታማ መሆን እንዳለብን ይሰማኛል። ውጤታማ ስንል በዛ ላይ ጥናትና ምርምር አድርገን ምርቶቻችን ከፍ ብሎ የአካባቢ ሰዎች ተጠቅሞ ለሀገራችንም ለጎረቤት አካባቢዎቻችንም መጥቀም መቻል አለብን ብዬ አስባለሁ። ከፋ ትልቅ ባህል አለው። ሰውን የመቀበል፣ ሰውን የማቀፍ፣ ሰውን የማክበር ይሄ ትልቅ ባህል ነው። የትም የማናገኘው ባህል ነው። እውነትን ነው። ያንን ባህል ዛሬ ማጠናከር አለብን ብዬ አስባለሁ። በከፋ ባህል ምናልባት ከዚች ከጎረቤት እንኳን ቢመጣ እንግዳ ነው እንጂ ማን ነው ከየት ነው የሚባል ነገር የለም። እንግዳ መጣ ተብሎ ነው የምንቀበለው። ማነህ ከየት መጣ ተምረሃል አልተማርክም የሚል ነገር የለም። የከፋ ህዝብ ሰውን የሚቀበለው በሰውነቱ ነው። ሰው በመሆኑ ብቻ ይቀበላል። ያንን ባህል አሁን አጠንክረን መቀጠል አለብን ብዬ አስባለሁ። ለወጣቶች ይህን መልእክት ማስተላለፍ እፈልጋለሁ። አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ይህን ነገር ያደርጋሉ። ለነሱ አዲስ አይደለም። እኔም በዛው ያለፍኩ ስለሆነ ያን ባህል አሁን ማስቀጠል መቻል አለብን። መተሳሰቡን፣ መከባበሩን ምንታወቀው ከፋ በዛ ነው የሚታወቀውና ያ መቀጠል አለበት ብዬ አስባለሁ። ይሄ ትልቅ ነገር ነው። ያ ምንድነው ማህበረሰቡ የሰጠኝ ትልቅ ስንቅ ስላለ ነው። ምክንያቱም የውጭ ዜጋ እንኳን ቢሆን እኔ ለኔ ያለው ያ ሰው ነው በሚል ብቻ ስለሚቀርብ ምንም ችግር አይገጥመኝም። ለሰው ልጅ መሰረቱ ዋናው ነገር ሰላም ነው፣ መተሳሰብ ነው፣ መፈቃቀር ነው። እሱን እንደ መርህ ብንይዝና ስራችን በአግባቡ ብናስኬድ የተሻለ ነው የሚል መልእክት ነው ያለኝ። በሀገር ደረጃ እየተከናወነ ያለው የኮሪደር ልማት ስራ ከተሞችን ለነዋሪዎች ምቹና ማራኪ በማድረጉ ረገድ የጎላ ሚና እንዳለው በጊምቦ ወረዳ የኡፋ ማዘጋጃ ቤት አስታወቀም። የማዘጋጃ ቤቱ ስራ አስኪያጅ አቶ አጥናፉ ገብሬ እንደገለጹት ከተማዋን ለነዋሪዎቿ ተስማሚ ለማድረግ ተግባራት በተለየ ድጋፍ እየተከናወኑ ነው። በማዘጋጃ ቤቱና በከተማ ልማቱ የሚሰሩ በርካታ ስራዎች አሉ። ከነዛ ጋር ተያይዞ ያው መንግስት አሁን ባስቀመጠው አቅጣጫና ፓርቲያችን ያመጣው ትልቅ ኢኒሼቲቭ አለ። ያም ኢኒሼቲቭ ምንድነው? ከተማዎችን መጀመሪያ ስታንዳርዱን የጠበቀ ከተማ እንዲመስል የማድረግ ስራ እየተሰራ ነው። ያም ከኮሪደር ስራ ጋር ተያይዞ እሱን የመስራት ስራ ነው አሁን እየሰራን ያለ ነውና ይሄን ኮሪደር ስንጀምር ያው መጀመሪያ መሆን ያለበት ምንድነው ፊት ለፊት ያሉ ለእይታ ማይመቹ እይታ የሚጋርዱ ኮንቴነሮች የተለያዩ ማይመቹ እንትኖችን የማንሳት ስራ ነው የሰራ ነው። ከዛ ጋር ተያይዞ አሁን እነሱን ባለን በከተማችን ክልል ከኖጴች እስከ ጎመጁ የማጽዳት ስራ የሰራንበት ሂደት ነው ያለውና በዛ ነው በ2017 እየሰራን አሁን የጀመርንበት ሂደት ነው ያለው። ያን አንስቶ መጣል ብቻ ሳይሆን አልምቶ ማሳየት የግድ ስለሚል ባለን አቅም ባለን በጀት የማልማቱን ስራ
የጀመርንበት ሂደት ነው ያለውና ያን ስንጀምር መንግስት ብቻውን ያለማል ብለን አይደለም የገባ ነው። ቅድም እንዳልኩኝ ህብረተሰቡ ተሳታፊ ነው ብያለሁ። ህብረተሰቡ ሲሳተፍ ደግሞ አሁን ያለውን ከራሱ የሚጠበቀው ምንድነው? አሁን አፈር የማንሳቱ ስራ ሊኖር ይችላል። የተለያዩ ነገሮች እዛ ስለሚኖሩ በበራፉ ላይ የሚነጠፉ ግሪነሪ የሚሰሩ ነገሮች ስላሉ እነሱንም ከነሱ ጋር የምንሰራበት ሂደትና አሁን ደግሞ ባነሳናቸው ቦታዎች ላይ ውል በመግባት ስራዎችን የጀመርንበት ሂደት ነው ያለውና እጅግ በጣም ደስ የሚል ስራ እየሰራ ነው። ያው በአቅማችንን ያክል መንግስትን ብቻ ጠብቀን ወይም ከመንግስት ትሬጀሪ ወይም ከመንግስት በጀት ብቻ ማዘጋጃ ቤቱ ሆነን ለመናገር ይሄንን ኮሪደር አልምቶ ይጨርሳል የሚል እንትኑም የለንም ስንጀምር ማለት ነው። መጀመሪያ ህዝቡንም ስላልነጋገርን ህዝቡ ከጎናችን ነው የሚሆነው። ህዝቡ የራሱን በራፍ የሚያለማበትና ደስ የሚል አሰራር ነው ያለውና አሁን የጀመርንበት ሂደት ጥሩ ደረጃ ላይ ነው ያለው። ከኮሪደር ልማት ስራ ጎን ለጎን በከተማው ሌሎች የመሰረተ ልማት ስራዎች እየተከናወኑ መሆናቸውን አቶ አጥናፉ መናገራቸውን የዘገበው ባልደረባችን በላቸው በላይ ነው። በርካታ ስራዎች አሉ። ከኢኒሼቲቭ ውጪ ቅድም አሁን ማዘጋጃ ቤቱ ገቢ ይሰበስባል። ከማን ገቢ ይሰበስባል? ከጣሪያና ግድግዳ ከተለያዩ የየራሳቸው ኮድ አላቸው። ከነዚህ ሲሰበሰብ ህብረተሰቡ ለከፈለው ወይም ጣሪያና ግድግዳ ሲከፍል መጠቀም የሚችላቸው ነገሮች አሉ። የመብራት ጥያቄዎች አሉ፣ የውሃ ጥያቄዎች አሉ። እነዚህን የመብራት የውሃ ጥያቄዎች መመለስ ግድ ነው የሚለውና ከዚህ ጋር ተያይዞ በዚህ በጀት አመት ከ269 ሺህ ብር በላይ አውጥተን በሶስት አቅጣጫዎች ማለትም በአሮጌ ገበያ ሜዳ ተብሎ አለ። በዛ አካባቢ የውሃ ዝርጋታ፣ በዚህ በፓርቲ ተያይዞ ወደ ታች የሚሄድ መንገድ አለ። ከሱ ጋራ የውሃ ዝርጋታ እንደዚሁም ሚኒሊየም ሰፈር የውሃ ዝርጋታ የሰራነባቸው ስራዎች አሉ። ከዛ ሌላ ያው የድሃዎችን ለመርዳት እኛ ጋር አስፓልት የሚያጸዱና አነስተኛ ገቢ ያላቸው አቅመ ደካሞች ነበሩ። እነዚህን ከ370 ሺህ ብር በላይ ሼድ በማሰራት አሁን ዶሮ በሁለቱም ሼድ ዶሮ የማስገባት ስራ ሰርተናል። ልጆ ወጣትና አረጋውያንን አደራጅተን ወደ ስራ ያስገባንበት እንደ ማዘጋጃ ቤት በ2017 እቅዳችንም ነበረ። ያንን አሁን የመስራት ስራ ላይ ያው ዶሮም ገብቷል። ዶሮም በኋላ ማየት ትችላላችሁ። እዛ ላይ ይሄንን ነው እየሰራን ያለ ነውና በ2017 የበጀት ዓመት እስካሁን ባለው ጊዜ ውስጥ ከ134 ሚሊዮን ብር በላይ መደበኛ ገቢ መሰብሰብ መቻሉን የቢጣ ወረዳ ገቢዎች ጽሕፈት ቤት አስታወቀም። ጽሕፈት ቤቱ የ8 ወራት የስራ አፈጻጸምና ቀጣይ የስራ አቅጣጫዎች ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። መረጃው የወረዳው የመንግስት ኮሚኒኬሽን ነው። ማርሸት ሰይፉ ያቀርበዋል። በመድረኩም የወረዳው ገቢዎች ጽሕፈት ቤት ኃላፊ አቶ መስፍን ቆጶ እንደገለጹት በ2017 ዓመተ ምህረት በመደበኛ መሰብሰብ ከነበረበት 157 ሚሊዮን 459165 ብር እስካሁን 134 ሚሊዮን 120477 ብር መሰብሰብ መቻሉን በመጠቆም ሲሰላ 85.17% መድረስ ተችሏል ብለዋል። ኃላፊው በማዘጋጃ ቤት 18 ሚሊዮን 389394 ብር ለመሰብሰብ ታቅዶ 9 ሚሊዮን 254667 ብር የእቅዱን 50% ብቻ የተሰበሰበ ሲሆን አፈጻጸሙም ዝቅተኛ ሆኖ መመዝገቡን አብራርቷል። እንደ አጠቃላይ የአመቱ ጠቅላላ ገቢ 175 ሚሊዮን 848599 ብር ለመሰብሰብ ታቅዶ 143 ሚሊዮን 375144 ብር በመቶኛ ሲሰላም 81% የተሰበሰበ መሆኑን የተናገሩት አቶ መስፍን ከ8 ወራት አንጻር ስታይ 122% አፈጻጸም ማስመዝገብ መቻሉን አስገንዝቧል። የገጠር አርሶ አደር ግብር ማጠናቀቅ፣ ውዝፍ ዕዳ መሰብሰብ፣ አከራይ ተከራይ በአግባቡ መሰብሰብ እንዲሁም ለቲኦቲና ቫት አሰራሮች ትኩረት መስጠት ለቀጣይ ትኩረት አቅጣጫዎች መሆናቸውን ያመላከቱት የጽሕፈት ቤቱ ኃላፊም አጠቃላይ ኮዶችን ተጠቅሞ ገቢ መሰብሰብ በቁርጠኝነት ሊሰራ የሚገባው ነው ብሏል። የወረዳው ምክትል አስተዳዳሪና የፋይናንስ ኢኮኖሚ ልማት ጽሕፈት ቤት ኃላፊ አቶ ማቴዎስ አዴሎ በበኩላቸው ለአንድ ሀገር እድገት ገቢ ያለው ድርሻ ከፍተኛ መሆኑን በመጥቀስ በዘርፉ የሚገኙ ባለድርሻዎች በልዩ ትኩረት ሊሰሩ እንደሚገባም አጽንኦት ሰጥቷል። የቢጣ ገነት ታዳጊ ማዘጋጃ ቤት በብዙ አማራጮች ገቢ አሟጠው በመሰብሰብ ከተማይቱ የማልማት ሰፊ እድል ያለው ቢሆን
ቢሆንም በተቃራኒው በአፈጻጸሙ መውደቁን የጠቀሱት ምክትል አስተዳዳሪ ማዘጋጃ ቤቱ በፍጥነት ወደ መስመር በመግባት የእርምት እርምጃዎችን ሊወስድ እንደሚገባ በማሳሰብ የወረዳው መንግስት በልዩ ትኩረት ድጋፋዊ ክትትል ያደርጋል ብሏል። የኦዳ ማዘጋጃም ገንዘብን በአግባቡ ከመሰብሰብም ይሁን ሰብስቦ ወደ ተቋሙ አካውንት በማስገባት ለልማት ከመዋል አንጻር ሰፊ አሰራር ክፍተት የታየበት በመሆኑ ሊጠራ የሚገባው ነው ያሉት አቶ ማቴዎስ የኦዲቲ ማዘጋጃ ቤት እያደረገ ያለው እንቅስቃሴ ዝቅተኛ መሆኑን አመላክቷል። ምክትል አስተዳዳሪው ገና ከጅምሩ ጥሩ እንቅስቃሴ ላይ የሚገኘው የጋኒቲ ታዳጊ ማዘጋጃ ቤት ተጠናክሮ ሊቀጥል እንደሚገባ በመጥቀስ አጠቃላይ ማዘጋጃ ቤት ከሊዝ አወጣጥ ጋር ያሉ ክፍተቶችን በማረም ወደ ስራ መግባት ያስፈልጋል ብሏል። ቀጣይ ሳምንት አጠቃላይ የገቢ ሳምንት እንደሆነና ሁሉም ባለድርሻ አካላት እንዲረባረቡ አቅጣጫዎችን በማስቀመጥ መድረኩ ተጠናቋል። በትምህርት ላይ የተስተዋለውን ስብራት ለመጠገንና ቀጣይነት ያለውን ለውጥ ለማስመዝገብ የሁሉም ባለድርሻ አካላት ተሳትፎና ርብርብ ተጠየቀ። የክልሉ ትምህርት ቢሮ ከሸካ ዞን ትምህርት መምሪያ ጋር በመተባበር አጠቃላይ የትምህርት ስራዎች አፈጻጸምና የቀጣይ ስራ አቅጣጫ ዙሪያ ከሚመለከታቸው ባለድርሻ አካላት ጋር በቴፒ ከተማ ውይይት አካሂዷል። ዘገባው የክልሉ የመንግስት ኮሚኒኬሽን ነው። ምህረት ማሞት አቀርበዋለች። በምክክር መድረክ ላይ ተገኝቶ ንግግር ያደረጉት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አልማው ዘውዴ እንደገለጹት የትምህርት ስብራትን ለመጠገን ቀጣይነት ያለው እድገትን ለማረጋገጥ ብሎም ሀገር ተረካቢ ትውልድን ለማፍራት ውጤታማ ስራ መስራት ከሁሉም ባለድርሻ አካላት ይጠበቃልን ብለዋል። ትውልድ ግንባታ ላይ መስራት ለሀገር ግንባታ ትልቅ መሰረት ነውና ለዘርፉ ስራ ስኬታማ የሁሉም ተሳትፎ ወሳኝ ነው ብለዋል። አቶ አልማውም የተማሪ ውጤት ለማሻሻል ትኩረት ሰጥቶ መስራት ይገባል ያሉት አቶ አልማው ዘውዴም በዘላቂነት የትምህርት ጥራት ማረጋገጥ የምንችልበት ቅድመ አንደኛ መደበኛ ትምህርት ላይ መስራት ስንችል መሆኑ ልዩ ትኩረት ይሻልም ሲሉ ገልጸዋል። በክልሉ እየተገበሩ ያሉ የትምህርት ዘርፍ ስራ ውጤት እያስመዘገበ መሆኑን የጠቆሙት አቶ አልማው ዘውዴም የተጀመረው ጥረት የተፈላጊውን ውጤት እንዲያመጣ የባለድርሻ አካላት ተሳትፎ ጠንክሮ እንዲቀጥልም በአጽንኦት ጠይቀዋል። በክልሉ ትምህርት ስብራትን ለመጠገን በርካታ ስራዎች እየተገበሩ መሆኑን ተናግረው የትምህርት ጥራት እንዲረጋገጥና የተጀመረው ስራ የተጠናከረ እንዲሆን በየደረጃ ያሉ የትምህርት ባለድርሻ አካላት የበኩላ ድርሻ ሊወጡ ይገባልን ብለዋል። በመድረኩ በምክትል ርዕሰ መስተዳድር ማዕረግ ማህበራዊ ክላስተር አስተባባሪና የክልል ትምህርት ቢሮ ኃላፊ አቶ አልማው ዘውዴም የክልል ትምህርት ቢሮ ምክትል ኃላፊ ዶክተር ደስታ ገነሚን ጨምሮም የዞን የወረዳና የከተማ አስተዳደር ከፍተኛ የመንግስት ስራ ኃላፊዎች፣ ሱፐርቫይዘሮች፣ ርዕሰ መምህራንና የትምህርት ዘርፍ አመራሮች ተሳትፈዋል። በመጨረሻም ስፖርት። በቦንጋ ከተማ ሲካሄድ የሰነበተው የ2017 ዓ.ም የከፋ ዞን ክለቦች ሻምፒዮና ተጠናቀቀ። ባልደረባችን ፍጹም ተሾመ በስፍራው ተገኝቶ ያዘጋጀውን ተከታትለን እንመለስ። በ15 ቡድኖች በአራት ምድብ ውድድር ሲካሄድ ቆይቶ እነሆ በትላንትናው ዕለት ፍጻሜውን አግኝቷል። ቀደም ሲል ለደረጃ በተደረገ ውድድር የቦንጋ ከተማ የዴቻ አቻውን አስተናግዶ 2-1 በሆነ ውጤት በመርታት ሶስተኛ ደረጃን ይዞ አጠናቋል። ቦቹን ቸርነት ማሙና አቤል ተመስገን ሲያስቆጥሩ ለዴቻ ከመሸነፍ ያልታደገችውን ግብ ሀብታሙ ተክሌ ከመረብ አሳርፏል። በስፖርት ወዳዱ ዘንድ በጉጉት ሲጠበቅ የነበረው የቢጣና ጊምቦ ዳዲበን ቡድኖች የፍጻሜ ጨዋታ ምንም እንኳ የተመደበለትን ሰዓት ጠብቆ ባይጀምርም የከፋ ዞን ባል ቱሪዝምና ስፖርት ቢሮ ኃላፊ፣ የከፋ ዞን አስተዳደር ጽሕፈት ቤት ኃላፊ እንዲሁም የሁለቱም ወረዳዎች አስተዳዳሪዎችና ሌሎች የዞኑ ከፍተኛ ስራ ኃላፊዎች ተገኝተው ውድድሩን አስጀምረዋል። በመጀመሪያ ጨዋታ አጋማሽ የቢጣው 14 ቁጥር ለባሽ ኦሴ ደርጉ የመጀመሪያው ግብ በማስቆጠር ቀዳሚ አድርጓል። በ60ኛ ደቂቃ ላይ ፍስሐ መሰለ የአቻነቷን ጎል ከመረብ በማገናኘት ጊምቦ ዳዲበንን አቻ አድርጎ መደበኛ የጨዋታ ሰዓት በአንድ አቻ በማጠናቀቁ ወደ ጭማሪ ሰዓትም እንዲሸጋገሩ አስገድዷል። በጭማሪ ሰዓትም ምንም አይነት ለውጥ ሳይኖር ወደ መለያ ምት እንዲያመሩ የግድ ሆኗል። በዚህም የቢጣ ወረዳ 5-4 በሆነ ውጤት ሻምፒዮናነቱን አረጋግጧል። ኮከብ ግባግቢ ብሩክ ዳንኤል ከቢጣ፣ አሁንም ኮከብ ተጫዋች ደግሞ ዳግም ደረጀ ወይም ፖግባ ከቢጣ ሆነዋል። የውድድሩ ኮከብ አሰልጣኝ በመሆን የቢጣ እግር ኳስ ክለብ አሰልጣኝ ታረቀኝ ተመርጧል። አሰልጣኝ ታረቅ ሻምፒዮና በመሆኑ እጅጉን በመደሰቱ እዚህ ለመድረሳቸው ጥረት ላደረጉ ሁሉ ምስጋናቸውን አቅርበዋል። ከፍተኛ ጥሩ ፉክክር የነበረው ውድድር ነበር። ያው ጥሩ የተሻለ ቡድኖች ነበሩ። የተሻለ ነገር አድርገን ያው ጥሩ ስፖርተኛ ጥሩ ዲሲፕሊን ያለ ስፖርተኞችን በከፋ ዞን ውስጥ ይታያሉ። ያው እኛም የተሻለ ቡድን ሆነን ዛሬ እጅግ በጣም ደስ ብሎኛል እና ለወደፊት ያው የተሻለ ቡድን ሆነን መላው የክልል ሻምፒዮና ለመሳተፍ የተሻለ ቡድን ይዘን እንመጣለን ብዬ ያው አስባለሁ እና በጣም ደስ ብሎኛል። ማለት ያው ጊምቦ ቡድን በተደጋጋሚ የዋንጫ ባለቤት ነው። ከዚህ ባለፈ ያው የተሻለ ቡድን ነበር። የተሻለ ኳስ ተጫውተዋል። ያው የ90 ደቂቃው አልቆ
እንደገና ተጨማሪ 30 ደቂቃ ተጨምሮ ያው በመለያ ምት ነው ኳሱን የተለያየ ነው ማለት ጥሩ ሁለቱም ቡድኖች የተሻሉ ቡድኖች ናቸው። የጊምቦም ቡድን የተሻለ ቡድን ነበር። ያው 50-50 ነው ፔናልቲ ያው እንደዛው ነው አሸናፊ ሆነናል። ያው ጊምቦ ያው የተሻለ ቡድን እንደሆነና ወደፊት ያው ምርጥ ከዚህ በፊትም ያው የከፋ ዞን ሻምፒዮና በአብዛኛው ብዙ አመታትን ሻምፒዮና ነው ያው የተሻለ ቡድን እንደሆነና እኛም ያው የተሻለ ቡድን ሆነን ቀርበን ያው ዋንጫውን አንስተናል። በስተመጨረሻም የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ ስፖርት ሁሉን በማስተሳሰር ሁለንተናዊ እድገት እንዲኖር አስተዋጽኦ እንዳለው ጠቅሰው የዘንድሮ ውድድርም በተሳካ መልኩ ማከናወን በመቻሉ ምስጋና አቅርበዋል። ስፖርት በሁሉም መስክ እጅግ በጣም ጠቃሚ ነው። ስፖርት ፖለቲካዊ ፋይዳ አለው። ሁላችንንም ያስተሳስራል፣ ፍላጎትን ይፈጥራል፣ ተነሳሽነትን ይፈጥራል። ብቁ የሆነ ዜጋ የሚፈጠርበት ሁኔታ ምቹ ምህዳር ይፈጥራል። ስፖርት ኢኮኖሚያዊ ጠቀሜታ አለው። ዛሬ በተለያዩ መስኮች የሚሳተፉ ጥሩ ተጫዋቾች ከፍ ያለ ገቢ የሚያገኙበት ሁኔታ ይፈጥራል። እንዲህ አይነት ጨዋታዎች ውድድሮች በሚደረጉበት ጊዜ ደግሞ ለከተማው ለአካባቢውም ትልቅ ገቢ የሚያስገኝበት ሁኔታ አለ። ስፖርት ማህበራዊ ፋይዳ አለው። ጓደኝነትን ይፈጥራል፣ አብሮነትን ይፈጥራል፣ ፍቅርን ይፈጥራል፣ ለሀገር ማሰብን መተሳሰብን ይፈጥራል ማለት ነው። ስለዚህ ስፖርት በጣም በርካታ ጠቀሜታዎች ስላሉት በዚህ ዓመት የተዘጋጀው የስፖርት ውድድርን እነዚህ ሁሉ በአሟላ መልኩ ተግባራዊ ሲደረግ ቆይቷል። እስካሁን የስፖርቱን ሕግ ደንብ አክብራችሁ ስነ ስርዓት አክብራችሁ በጨዋነት የቆያችሁ የስፖርት ተሳታፊዎች ሁላችሁንም ልባዊ ምስጋና ላቀርብ እወዳለሁ። ይህን መሰል የውድድር አይነት በትምህርት ቤቶችና በወረዳዎች አጠናክሮ ማስቀጠል ያስፈልጋል ያሉት ዋና አስተዳዳሪው 5 ክለቦች ዞኑ ወክለው በክልል አቀፍ የክለቦች ሻምፒዮና የሚሳተፉ መሆናቸውንም አረጋግጧል። ያልተሳተፉ ቡድኖች በሚቀጥሉ ዓመት እንዲሳተፉም ጥሪ አቅርበዋል። በክልል ደረጃ በሚኖረው ውድድር የከፋ ዞንን የሚወክሉ 5 ክለቦች ስነ ምግባር በተላበሰ መልኩ እንዲሳተፉም ጠይቀዋል። በዚህ ከ1 እስከ 5 የወጡ ምርጥ ቡድኖች ብታ፣ ጊምቦ፣ ቦንጋ፣ ዋቻና ዴቻ ቀጣይም ጨዋታ ስለሚጠብቃቸው ራሳቸውን አዘጋጅተው የአካባቢያችንን ስነ ምግባር በደንብ በሚያስጠብቅ መልኩ ዲስፕሊናቸውን ጠብቀው ስፖርታዊ ጨዋነትን ተከትለው ለድል ሊበቁ የሚችሉበት ሁኔታ ይኖራል የሚል ተስፋ ስላለን አሁን ያላችሁን ስነ ምግባር ጠብቃችሁ ዋናው በስፖርቱ ተሳትፎ ጨዋነትን ማሳየት ነው፣ ወዳጅነትን ማሳየት ነው፣ ወንድማማችነትን ማሳየት ነው። ለቀጣይ ተልዕኮ ራስን ማዘጋጀት ስለሚሆን ጨዋነታችሁን ጠብቃችሁ ክብራችንን አስጠብቃችሁ ድል አድርጋችሁ እንደምትመጡ ትልቅ ተስፋ አለኝና ለዚህ እንድትበቁ መልካም ምኞቴን ገልጻለሁ። ስፖርት በመንግስት ብቻ የሚደገፍ ባለመሆኑ ሌሎች ባለድርሻ አካላት እና ባለሀብቶች ከስፖርቱ ጎን እንዲቆሙም ጥሪ አቅርበዋል። ስፖርት በመንግስት ብቻ ሊካሄድ አይችልም። ስፖርት የሁሉንም ተሳትፎ ይፈልጋል። ስለዚህ የስፖርት ወዳጆች መላው ማህበረሰብ ከስፖርት ምክር ቤቱ ጎን በመሆን በገንዘብ፣ በሀሳብ፣ በማቴሪያል አስፈላጊውን ድጋፍ ማድረግ የሚችል ከሆነ በዞናችን በጣም በርካታ ወጣቶች በተለያየ ስፖርት መስክ ሊወጡ የሚችሉበት ሁኔታ ስለሚኖር ባለሀብቶች፣ ነጋዴዎች፣ ኢንቨስተሮች መላው ህብረተሰብ ጠቅላላ በስፖርቱን በመደገፍ ከፍተኛ ተሳትፎ ሊያደርጉ የሚችሉበት ሁኔታ እንዲኖር ጥሪዬን ማቅረብ እፈልጋለሁ። ስለዚህ ባለድርሻ አካላት ሁሉም ከተሳተፈ ውጤታማ መሆን የሚችልበት ሁኔታ ነው የሚኖረውና ውድድሩ የተሻለ ሆኖ እንዲከናወን አስተዋጽኦ ለነበራቸው አካላት የእውቅናና የምስክር ወረቀት የተሰጠ ሲሆን ለአሸናፊ ቡድን የከፋ ዞን ዋና አስተዳዳሪና የስፖርት ምክር ቤት ሰብሳቢ አቶ እንዳሻው ከበደ ዋንጫ በመስጠት ውድድሩም ተጠናቋል። ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜናዎች እየመራው አብሬያቸው የቆየሁት ክፍሌ ዓለሙ ነኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።